በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግሸን ደብረ ከርቤ መስከረም 21 ግሸን ደብረ ከርቤ ዳግማዊት ጎልጎታ ከደሴ ከተማ 82 ኪሎ ሜትር ርቀት ላይ በደቡብ ወሎ ዞን በአምባሰል ወረዳ ውስጥ በሐይቅና በመቅደላ በደላንታና በየጁ መካከል በሸሎ ወንዝ አዋሳኝ ከፍተኛ በሆነ መስቀለኛ ተራራ ላይ የምትገኝ ገዳም ናት። የበሸሎን ወንዝ ተሻግረን ሰማይ ጥግ የደረሱ የሚመስሉትን ተራሮች ወጥተን በስተመጨረሻ መግቢያው አንድ በር የሆነና በተራራው አናት ላይ የሚገኝ ስፍራ ላይ በእመቤታችን ቅድስት ድንግል ማርያም ስም የታነጸና ግርማደ መስቀሉ የሚገኝበት የእግዚአብሔር አብ ቤተ ክርስቲያናትና ፈዋይ ጸበል ይገኛል። በ1942 ዓ.ም አቡነ ሚካኤል ጳጳስ ዘጎንደር ከዛም ጋር መንፈሳዊ መናኝ በመባል የሚታወቁት ደገኛ አባት ያሰሩት ቤተ ክርስቲያን ይገኛል። ግሸን ይህንን የአሁኑን መጠሪያ ስም ከማግኘቷ በፊት በተለያዩ መጠሪያ ስሞች ትታወቅ ነበረ። በመጀመሪያ በአፄ ድነ-1 ዘመነ መንግሥት በ896 ዓ.ም ሐይቅ ደብረ እስጢፋኖስ ሲመሠረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸንም በሐይቅ ግዛት ውስጥ ስለሆነች ስሟ ደብረ ነጎድጓድ ተባለች። ይህን መጠሪያ ስም እንደያዘች እስከ 11ኛው መቶ ክፍለ ዘመን ድረስ ቆየች። በ11ኛው መቶ ክፍለ ዘመን በኢትዮጵያ ነግሶ የነበረው ጻድቁ ንጉሥ ላሊበላ ከቋጥኝ ድንጋይ ፈልፍሎ የሠራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ነበር። ግሸንንም ደብረ እግዚአብሔር ተብላ መጠራት ጀመረች። ነገር ግን በዚህ ስም መጠራት ብዙም ሳይቆይ ስሟ ተለውጦ ደብረ ነገሥት ተባለች። ደብረ ነገሥት የተባለችውም ነገሥታቱ ይማጸኑባት የክብርና የማዕረግ ዕቃዎችን ያስቀምጡባትና የነገሥታቱ የመሳፍንቱ ልጆችም የቤተ መንግሥት አስተዳደር የሚማሩበት ስፍራ ስለነበረች ነው። እንደገናም በ1446 ዓ.ም ኢትዮጵያዊ ፈላስፋ የተባለው በሚጠሩት በአፄ ዘርዓ ያዕቆብ ዘመነ መንግሥት ግርማደ መስቀሉ መጥቶ በዚህ ቅዱስ ስፍራ ሲያርፍ ደብረ ነገሥት መባሏ ቀርቶ ደብረ ከርቤ ተብላለች። የግሸን የእመቤታችን ወላዲተ አምላክ ከደጇ ከበረከቷ ታሳትፈን፣ አገራችን ኢትዮጵያን በምሕረት በቸርነት